ማይክል አስትሮሎጂ ነኝ። ዛሬ የምንጀምረው ይህ ማስተር ክላስ ተራ ትምህርት አይደለም፣ ይልቁንም የሕይወታችሁን ማትሪክስ የምትፈቱበት ቁልፍ ነው። ብዙዎቻችሁ ስለ ሳይንስ ታውቃላችሁ፣ ነገር ግን ይህንን ማንም አይነግራችሁም። እውነተኛው የሰው ልጅ ዕጣ ፈንታ የተገነባው በምዕራባውያን የ12ቱ ቤቶች 12 ሃውስስ እና በቻይናውያኑ የ12ቱ እንስሳት 12 አኒማልስ ጥምር ውጤት ነው። ይህ የነፍሳችሁ አርኪቴክቸር ነው። የምዕራቡ አስትሮሎጂ ቦታን ስፔስ ሲያጠና፣ የቻይናው ደግሞ ጊዜን ታይም ያጠና። ሁለቱ ሲገናኙ ደግሞ የሕይወታችሁን ኳንተም ሚስጥር ይገልጡታል። እንዴት ይሰላል? how to calculate or analyze። የምዕራባውያን ቤቶች የሚሰሉት በሰውየው የልደት ሰዓትና በምድር ሽክርክሪ ላይ ተመስርቶ ነው። የመጀመሪያው ቤት ፈርስት ሃውስ የሚጀምረው በአሴንዳንት ራይዚንግ ሳይን ነው። የቻይናውያን 12ቱ እንስሳት ደግሞ በጁፒተር ዑደት ላይ ተመስርቶ በየዓመቱ ይለዋወጣሉ። እነዚህን ሁለት ሥርዓቶች ማቀናጀት ማለት በዓለም ላይ ካሉ 144 የባህሪ አይነቶች ውስጥ የእናንተ የትኛው እንደሆነ ማወቅ ማለት ነው። ፎርሙላ ዌስተርን ሃውስ ፕሌስመንት ቻይኒዝ አኒማል ይር is the double zodiac identity። ተግባራዊ ምሳሌ ኤግዛምፕል፣ ለአብነት ያህል ዳዊት የተባለ ግለሰብን እንውሰድ። የተወለደው ህዳር 12 ቀን 1990 ከቀኑ 8 ሰዓት ነው። በምዕራባውያን አስትሮሎጂ ፀሐዩ ስኮርፒዮ ውስጥ ስትሆን በልደት ሰዓቱ መሠረት አሴንደንት ምልክቱ ኤሪስ ነው። ስለዚህ ፈርስት ሃውስ የመጀመሪያው ቤት የሚመራው በማርስ ነው። በቻይናውያን አስትሮሎጂ 1990 የፈረስ ዓመት ነው። ውጤቱ ዳዊት ኤሪስ ሆርስ የሚባል ጥምር ባህሪ አለው። ይህ ሰው እጅግ ፈጣን፣ ተዋጊ እና ነፃነት ወዳጅ ነው። አስትሮሎጂ በሕይወታችሁ ውስጥ ስላለው እውነተኛ ምንነትና ጥልቅ ትርጉም በዝርዝር ማወቅና በጥልቀት መማር ለምትፈልጉ አገራችን ላይ የተሸጠውና ተወዳጁ መጽሐፌ ኮዝሚክ አስትሮሎጂ ማዛሮት አሁን በጃፋር መጽሐፍት መደብር ጃፋር ቡክ ስቶር ይገኛል። ሄዳችሁ አሁኑኑ ግዙ። ትርጉሙ ምንድን ነው? the meaning የመጀመሪያው ቤት ፈርስት ሃውስ ማንነትን ይገልጻል፣ ሩልድ ባይ ማርስ። ልክ እንደ ኤሪስ በቻይናውያን ደግሞ አይጥ አዲስ ውደት ጀማሪ ናት። ሁለቱም የጅምርና የጥንካሬ ምልክቶች ናቸው። ይህ ቤት ሱርንና ቤተሰብን ይወክላል፣ ሩልድ ባይ ሙን። ልክ እንደ ካንሰር ጥንቼል ደግሞ ሰላምንና ትበታን ትፈልጋለች። የተከለከለ ሚስጥር ቢኖር እነዚህ ጥምረቶች የአንድን ሰው የዘር ሐረግ ጄኔቲክስ ሚስጥር ይይዛሉ። የሙያና የዝና ቤት ነው፣ ሩልድ ባይ ሳተርን። ልክ እንደ ካፕሪኮርን ነብር ደግሞ በስልጣንና በኃይል ትታወቃለች። ይህ ጥምረት ያላቸው ሰዎች የዓለማችንን ሻዶው ገቨርንመንት የሚቆጣጠሩ መሪዎች የመሆን ዕድል አላቸው። ሲንተሲስ ኮንክሉዥን ውህደቱ የሚስጥሩ የምዕራባውያኑ ሰሎቹ ቤቶች የእናንተን የት ጥያቄ ሲመልሱ፣ የቻይናውያኑ 12 እንስሳት ደግሞ እንዴት የሚለውን ይመልሳሉ። ይህንን ጥልቅ እውቀት መረዳት ከሜትሪክስ የወጣ ሕይወት እንዲኖራችሁ ያደርጋል። በሚቀጥለው ክፍል ስለ ኦፊዩከስ እና ስለ ተሰወሩት የከዋክብት መስመሮች እናያለን። ይህንንና መሰል አስገራሚ የኮዝሚክ ሚስጥሮችን ለማወቅ የማይክል አስትሮሎጂ ዩቲዩብ ቻናልን አሁኑኑ ሰብስክራይብ አድርጉ። የጥበብ ቤተሰብ ሁኑ። ቸር እንሰንብት።